ለአንድ ፊልም ምን ያህል ጊዜ እንደሚፈጅ ማመን ይከብዳል። አብዛኞቹ ፊልሞች ከአንድ ወይም ከሁለት ዓመት በላይ አይወስዱም። ነገር ግን አሁን ላብራራልህ የምፈልገው ፊልም ተጠናቆ ለመውጣት አስገራሚ 16 ዓመታት ፈጅቷል። ይህ ናጂብ እና ሐኪም የተባሉ ሁለት ሰዎች እውነተኛ ታሪክ ነው። በ1993 ድህነትን ለመሸሽ ብለው ወደ ሳውዲ አረቢያ ያመሩ ሁለት ወንድማማቾች ናቸው። ከዚያ በኋላ የተፈጠረው ነገር በቅዠት እንኳን ሊያስቡት የማይችሉት ነበር። ታሪኩ የሚጀምረው በሳውዲ አረቢያ አውሮፕላን ማረፊያ ሲሆን ናጂብ እና ሐኪም ወንድማማቾች እዚያ እየጠበቁ ነው። ገንዘብ ለመስራት የመጡ ቢሆንም ሊረከባቸው የነበረው ስፖንሰር ግን አልመጣም። ምሽት ሲሆን አንድ ሰው ቀርቦ ፓስፖርታቸውን ጠየቃቸውና ይዟቸው ሄደ። ናጂብ ውሃ ቢጠይቀውም ሰውየው አልሰጠውም። መኪናው ጀርባ እንዲገቡ አዘዛቸው። ከረጅም ጉዞ በኋላ ምሽት ላይ በረሃማ ቦታ ደረሱ። ናጂብ እና ሐኪም ግራ ተጋብተውና ተጨንቀው ነበር። ምክንያቱም መሄድ የነበረባቸው ለአንድ ኩባንያ ለመስራት ነበር። ሰውየው ናጂብን ከሐኪም ለየው። ሐኪም እንግሊዝኛና ሂንዲ ስለሚችል ሊያነጋግረው ሞከረ። ነገር ግን ሰውየው ናጂብን በጭካኔ ደበደበውና ወደ መኪናው አስገባቸው። ጥቂት እንደሄዱ መኪናውን አቁሞ ናጂብን ለሌላ ሰው አስረክቦት ሄደ። አዲሱ ሰው ናጂብን እንዲተኛ ነገረው። በአዲሱ አገር ብቻውን የቀረው ናጂብ አጠገቡ ሂንዲ የሚናገር አንድ አረጋዊ አየ። ናጂብ ግን ያንን ቋንቋ አያውቅም ነበር። በምልክት ውሃ ቢጠይቀው አዛውንቱ አንድ የውሃ ማጠራቀሚያ ያሳዩት። ለሰዓታት ውሃ ያልጠጣው ናጂብ በበረሃው ንፋስ እየተንቀጠቀጠ ወደ ድንኳን ገብቶ ለመተኛት ሞከረ። ነገር ግን ሌላ ሰው ከውስጥ በርግዶ አስወጣውና ውጪ እንዲተኛ አዘዘው። በማግስቱ ጠዋት ናጂብ አዛውንቱ ፍየል ሲያልቡ አየ። አዛውንቱ ጠሩትና የወተቱን ዕቃ ሰጥተው ለባለቤቱ እንዲሰጥ ነገሩት። ናጂብ ወተቱ ለሱ መስሎት ሊጠጣ ሲል አዛውንቱ ቀሙትና ወተቱ ለባለቤታቸው እንደሆነ በምልክት ነገሩት። ናጂብ ወተቱን ወደ ድንኳኑ ሲወስድ ባለቤቱ ውጭ እንዲሄድና ፍየል ማለብ እንዲማር አዘዘው። ናጂብ ተንበርክኮ እየለመነ ለመጣው ለአንድ ኩባንያ ለመስራት እንደሆነ ቢገልጽም ባለቤቱ ግን አልገባውም። ከድንኳኑም አስወጣው። ናጂብን ያመጣው ሰው ተመለሰ። ናጂብ ሰነዶቹንና የኩባንያውን ስልክ ቁጥር ቢሰጠውም ሰውየው ከፊቱ ላይ ቀደዳቸው። ናጂብ ተስፋ ቆርጦና ምንም ማድረግ ሳይችል አለቀሰ። ከዚያም ባለቤቱ ምግብ እንዲበላ ጠራው። ግማሽ የደነደነ ዳቦ ሰጠው። የተራበው ናጂብ ለመብላት ቢሞክርም መዋጥ ከበደው። ባለቤቱ ዳቦውን በውሃ እንዲያርሰው ነገረው። በዚያች ምሽት ናጂብ ከጭነት መኪና ጀርባ ተኛ። በማግስቱ ጠዋት ናጂብ ወደ መጸዳጃ ቤት ሲሄድ ባለቤቱ ውሃ በጣም ውድ እንደሆነ እየነገረው ውሃውን ወሰደበት። ቆይቶ የውሃ መጫኛ መኪና መጣ። ናጂብ ወደ ሹፌሩ ሄዶ እርዳታ ጠየቀ። ለማምለጥም ሞከረ። ባለቤቱ ይህንን ሲያይ በጣም ተቆጣ። ጠመንጃውን አውጥቶ ናጂብን እንደሚገድለው አስፈራራው። ከዚያም በጭካኔ ደበደበው። በዚያች ምሽት ናጂብ አዛውንቱን እዚህ ስንት ጊዜ እንደቆዩ ጠየቃቸው። አዛውንቱ አንድ ጊዜ እዚህ ከመጡ በኋላ መመለስ እንደማይቻል ነገሩት። በማግስቱ ጠዋት አዛውንቱ አልነበሩም። ባለቤቱም ናጂብን ፍየል እንዲያልብ አዘዘው። ናጂብ ምንም ልምድ ስለሌለው ፍየሎቹ አጠቁትና መሬት ላይ ወደቀ። ነገር ግን ከጊዜ በኋላ ሥራውን ተማረ። አንድ ቀን ናጂብ በመኪና መስታወት ውስጥ የራሱን ገጽታ ሲያይ እንዴት እንደተቀየረ ተደንቆ ተስፋ ቆረጠ። ሕይወቱን ለማጥፋት ወሰነ። ወደ ገደል ሄዶ ወደ ታች ሲመለከት አሞራዎች አንድ አስከሬን ሲበሉ አየ። ወደ ታች ወርዶ ሲያይ አብሮት የነበረው አዛውንት ነበር። ከሞቱ በኋላ አዛውንቱ በበረሃ ውስጥ ለአሞራዎች ተጣሉ ነበር። ናጂብ እዚያ ከቆየ እሱም እንደዚያ እንደሚሆን ተረዳ። በማግስቱ ጠዋት ለማምለጥ ወሰነ። ሊያመልጥ ሲል ባለቤቱ አይቶት በግመል አሳደደው። ባለቤቱ ጠመንጃውን ተኮሰ። ናጂብም ደንግጦ ቆመ። ባለቤቱ መጥቶ ደበደበውና እንደገና እንዳይሮጥ እግሩን ሰበረው። በዚያች ምሽት ናጂብ እጁን ፈቶ ውሃ መጠጣት ቻለ። ጊዜ አለፈ። ናጂብ በበረሃው በጎችን ሲጠብቅ እናያለን። በድንገት ዝናብ መዝነብ ጀመረ። ፍየሎቹን ወደ ዋሻው ውስጥ አስገባና ድምፅ ሰማ። ወጥቶ ሲያይ በሩቅ አንድ ሰው አየ። ወንድሙ ሐኪም ነበር። ወንድማማቾቹ ለብዙ ዓመታት ከባርነት በኋላ ተያይተው እያለቀሱ ተቃቀፉ። ሐኪም ለናጂብ በተለያዩ ቦታዎች በግድ እንደሠራና እንደተሰቃይ ነገረው። ከዚያም መኪና ሲመጣ ሐኪም ባለቤቱ መምጣቱን ተናግሮ ሄደ። በማግስቱ ጠዋት ሐኪም መጥቶ ለናጂብ አንድ ማስታወሻ ሰጠው። ናጂብ አነበበው። ሐኪም ከኢብራሂም ጋር እንደሚሠራ እሱም ከበረሃው የሚወጡበትን መንገድ እንደሚያውቅና እንደሚያግዛቸው ይገልጻል። ከጥቂት ቀናት በኋላ ናጂብ፣ ሐኪምና ኢብራሂም ተገናኙ። ኢብራሂም የባለቤቱ ልጅ ሰርግ በቅርቡ እንደሚሆንና ሁሉም ሰው እዚያ እንደሚገኝ ለማምለጥም ትክክለኛው ጊዜ እንደሆነ ነገራቸው። የሰርጉ ቀን ደረሰ። የናጂብ ባለቤት ለ2 ቀናት እንደሚሄድና ናጂብ በጎቹን እንዲጠብቅ አዘዘው። ከሄደ በኋላ ናጂብ ለወራት ያልታጠበውን ገላውን ታጠበ። ከመጣበት ቀን የለበሰውን ልብስ ለበሰ። ልብሱ በጣም ስለላላበት ሱሪውን በገመድ አስሮ ነበር። በማግስቱ ለበጎቹ ምግብ ሰጥቶ ከዚህ በኋላ አልመለስም ብሎ ተሰናበታቸው። ሐኪምና ኢብራሂም መጡና ጉዟቸውን ጀመሩ።
ሌሊቱን ሙሉ ተጓዙ፣ በጣምም ደክመው ነበር። ሲጓዙ አንድ የካራቫን ጉዞ አዩና ውሃ ለመጠየቅ ቀረቡ። ነገር ግን አንድ ሰው መተኮስ ሲጀምር ለመሸሽ ተገደዱ። በማግስቱ ጠዋት ሐኪምና ናጂብ በጣም ተጠምተው ነበር። ሐኪም በረሃ ከመሆን ውጪ ሌላ ምንም ስለማያይ ኢብራሂምን መንገዱ የት እንደሆነ ጠየቀው። ኢብራሂም እንደጠፉ ነገራቸው። ትንሽ ቆይቶ ሐኪም ውሃ ሲጠጣ ግመል አየና እንደ እብድ ወደ እሱ ሮጠ። ኢብራሂም ቅዠት እንደሆነ ቢነግረውም ሐኪም ቦታው ሲደርስ የሞተ ግመል አየ። ሦስቱ ጉዞአቸውን ቀጠሉና ለመጸለይ ቆሙ። በድንገት የበረሃ እባቦች ከአሸዋው ውስጥ መውጣት ጀመሩ። ኢብራሂም ሐኪምን ወደ ደህንነት ጎተተ። ነገር ግን ናጂብ በተሰበረው እግሩ ምክንያት በፍጥነት መሮጥ አልቻለም። ኢብራሂም እንዳይንቀሳቀስ ነገረው። እባቦቹም ከእግሩ ላይ አልፈው ሄዱ። የናጂብ እግር በአረፋ ስለተሞላ ኢብራሂም ኮቱን አውልቆ እግሩን ጠቀለለት። ብዙም ሳይቆይ ሁለቱም ወንድማማቾች በውሃ ጥም ተጎዱ። ኢብራሂም ላቡን እንዲጡ ሰጣቸው፣ ይህም ጉልበት ሰጣቸው። ትንሽ ቆይቶ ሐኪም በሩቅ ከተማ አይቶ ደረስን እያለ መሮጥ ጀመረ። በውሃ ጥምና በተስፋ መቁረጥ አሸዋ መብላት ጀመረ። ናጂብ ሊያቆመው ቢሞክርም ሐኪም ገፍቶት ወደቀና ካፉ ደም መውጣት ጀመረ። ናጂብ ወንድሙን ሊያድነው ቢሞክርም ሐኪም ትንፋሹ አለፈ። ከዚያም የበረሃ አውሎ ነፋስ መጣ። ኢብራሂም ናጂብን ይዞ ጠበቀው። አውሎ ነፋሱ ካለፈ በኋላ ሁለቱም በሕይወት ነበሩ። ናጂብ ወንድሙን ቢጠራውም የሐኪም አስከሬን ባሸዋ ተቀብሯል። ኢብራሂም ናጂብን ለመትረፍ መጓዝ እንዳለባቸው ነገረው። ጉዞአቸውን ቀጠሉ። ምሽት ላይ ዛፎችና ውሃ አገኙ። እንደ እብድ ወደዚያ ሮጡ። ነገር ግን ውሃው መርዛማ ሊሆን ስለሚችል ኢብራሂም ናጂብን እንዳይጠጣ አቆመው። ኢብራሂም አንድ ጨርቅ በውሃ አርሶ ለናጂብ ሰጠውና እሱም ጠጣ። ባዶ ጠርሙስ አገኙ። ኢብራሂም ያንን ጠርሙስ ድምፅ ለማውጣት ተጠቀመበት። ትንሽ ቆይቶ ሰማይ ላይ ወፎች ሲበሩ አዩና የሚሄዱበትን አቅጣጫ ተረዱ። ሌሊቱን ሙሉ በዚያ አቅጣጫ ተጓዙ። የናጂብ ሁኔታ ተባብሶ ነበር። በማግስቱ ጠዋት ናጂብ ሲነቃ ኢብራሂም የውሃውን ጠርሙስ ትቶለት መሄዱን አየ። ናጂብ አሁን በበረሃው ውስጥ ብቻውን እየተሰቃየ ይሄዳል። በሩቅ ዋና መንገድ አየና ወደ እሱ ሮጠ። እርዳታ ጠበቀ፣ ግን ማንም አላቆምም። ሌሊቱን ሙሉ ቆመ፣ ማንም አላቆምም። በማግስቱ ጠዋት በመንገድ ላይ ሲሄድ አንድ መኪና ቆመ። መኪናው የሼክ ነበር። ናጂብን አስገብቶ አሰጠው። ሼኩ በህንድ ሰው በሚተዳደር ሆቴል አውረዱት። እሱም የጠፉ ሰዎችን ይረዳል። ናጂብን አታጥቦ ጸጉሩን ተላጨለት፣ ለሕክምናም ዶክተር ጠራለት። አንድ ሌሊት ካረፈ በኋላ ናጂብ በጣም ተሻለው። የሆቴሉ ባለቤት ለናጂብ በሰጠው አድራሻ ቤተሰቦቹን እንዳገኘ ነገረውና እንዲያነጋግራቸው አደረገ። ናጂብ ከቤተሰቦቹ ጋር ሲያወራ አለቀሰ። ከዚያ በኋላ ወደ ህንድ ለመመለስ ሰነዶቹን እንዲያጠናቅቅ ወደ ፖሊስ ጣቢያ ተወሰደ። ሰነድ የሌላቸው ሰዎች ሰነዶቻቸው እስኪጠናቀቁ ድረስ ለ3 ወራት በእስር ቤት ይቆያሉ። ከኩባንያቸው ያመለጡትን ለመለየት ሰዎች ወደ እስር ቤቱ ይመጣሉ። በድንገት ናጂብ ባሪያ አድርጎ የነበረውን ሼክ አየ። ሼኩ ወደ ናጂብ ቀረበ። ናጂብ እንደገና ለባርነት ይወስደው ይሆናል ብሎ ፈራ። ሼኩ እጁን በናጂብ ራስ ላይ አድርጎ ማምለጥ ጥሩ ነው፣ እኔ ብትጠይቅ ኖሮ ወደ በረሃ መልሼ ያስተምር ነበር፣ ግን አንተ እኔ የጠራሁህ ባሪያ አልነበርክም። ሌላ ሰው ስላላገኘው ብቻ ባሪያ አድርጌ ነበር ካለ በኋላ ሼኩ ሄደ። በናጂብ አጠገብ ያለው ሰው ሼኩ ስላልጠየቀው እንደሄደ ነገረው። ነገር ግን በተሳሳተ ቪዛ ስለመጣ የሼኩ ወጥመድ ውስጥ ገብቷል። አሁን ግን ወደ ቤቱ መመለስ ይችላል። ናጂብ አለቀሰ። በመጨረሻው ትዕይንት ላይ ናጂብ ወደ አውሮፕላኑ ሲሄድ እናየዋለን። እንዲህ ሲል ይናገራል። አብዛኞቹ ሰዎች ከውጭ አገር ሲመለሱ ለቤተሰባቸው ስጦታ ይዘው ይመጣሉ። እኔ ግን ለሚስቴና ለልጄ ይዤ የሄድኩት የነበረኝን ሕይወቴን ብቻ ነበር። ፊልሙም እዚያው ይጠናቀቃል።